ተከትሎ እንግዲህ በቅርቡ ውሳኔው ተግባራዊ ካለመደረጉም ሊሆን ይችላል ወይም የአፈጻጸም ችግሮች አጋጥመውም ሊሆን ይችላልና ተንከባሎ መጥቶ በቅርቡ የዛሬ ሳምንት ገደማ የተፈጠረው አለመግባባት ላይ ደርሰዋልና ይህን አለመግባባት ደግሞ እናንተ በምትችሉት መጠን ለማርገብ ሞክራቸዋል። የአካባቢው መንግስትም የጸጥታ ኃይሉም የሰው ሕይወት እንዳይጠፋ በማህበረሰቡ መካከል ላይ አብሮ ያቆየው አንድነት፣ አብሮነት፣ ወንድማማችነት የሃይማኖቶች መቻቻሎች እንዳይሸረሸሩ ለመጠበቅ ሲባል ተመጣጣኝ የሆኑ በመንግስት በኩል ተመጣጣኝ እርምጃዎችን በማድረግ ሰላም እንዲሰፍን የተደረገበት ሁኔታዎች አሉ። ከዛ በኋላ እንግዲህ ያው እናንተ ጋር መረጃዎች እንደደረሱና ጉዳዩን እንድትመረምሩም ቀጠሮ መያዛችሁ ይታወሳልና አሁን በምን ደረጃ ላይና ቀጣይ ምን ይሆናል ተብሎ ይጠበቃል? በጣም ደስ የሚል ጥያቄ ነው። በእውነቱ የሀዲያ ዞን ሃይማኖት ተቋማት የሀዲያ ዞን ጸጥታ ቢሮ ጉዳዩ ችግሩ ከተፈጠረ ጀምሮ ያለምንም እንቅልፍ አካባቢው ላይ ሰላም እንዲፈጠር፣ ሰላሙ ደግሞ ሁለቱም በኩል የሚያምነው ሰላም ማለት ነው እንዲፈጠር የበኩሉን አስተዋጽኦ እያደረገ ነው የሚገኘው። ይህም ማለት የዞን ጸጥታ አካላትና እኛ የወረዳውም የጸጥታ አካላት ተናበን እስከ ፖሊስ ድረስ ተናበን እየሰራን ያለንበት ሁኔታ ነው አለው። ምንድነው መጀመሪያ ያደረግነው የተደረገው ነገር እንደው በወሬ ብቻ ከምንወስን በአካል ቦታው ላይ ሄደን ማየት ተገቢ ስለነበረ አካባቢውን ሄደናል። ትንሽ እንቅስቃሴዎች ስለነበሩ በእንቅስቃሴው ላይ የተጎዱ በሁለቱም በኩል የተጎዱ አካላት እንደነበሩ ተጠቁሞን ነበር። ይሄንን እውነት ነው ወይ እውነት አይደለም የሚለውንም ማወቅ ነበረብን። ስለዚህ በአካል ቦታው ላይ ሄደናል፣ መንደር ሄደናል። የተወሰኑ አካላትን በሁለቱም በኩል ተጎጂ ነን ብለው ያሉ አካላትን በአካል እያንዳንዱ ቤት የሃይማኖት ተቋማት ጉባኤ እያንዳንዱን ቤት ለቤት እያሰሰ ሄዶ አይቶ ጠይቆ ለሙስሊሙም ጸሎት ተደርጎ ለፕሮቴስታንቱም ለቃለ ሕይወትም ጸሎት ተደርጎ የማረጋጋት ስራ ሰርተን አካባቢው ላይ አንጻራዊ ሰላም እንዲመጣ ተደርጓል። በዚህም የሀዲያ ዞን ጸጥታ ቢሮን በዚሁ አጋጣሚ ለማመስገን እንፈልጋለን። መኪና በማዘጋጀት ጉዳዩን ደግሞ እኛ እንድናይ ከማሰር ከሌላም ነገር ይልቁን እናንተ አይታችሁ ጉዳዩን ቢትፈቱ ይሻላል ብሎ ፈቅዶ መኪናም ሌሎች ነገሮችንም ፋሲሊቴት እያደረገ የሃይማኖት ተቋማት ጉባኤ በጉዳዩ ላይ እንዲሰሩ የራሱን አስተዋጽኦ አድርጓልና በዚሁ አጋጣሚ ልናመሰግን እንወዳለን። በዚህ መልኩ ሄደን አይተን በሁለቱም በኩል ያሉ አካላትን ተመልክተናል። መመልከት ብቻም ሳይሆን በዞን አካባቢ ላይ በወረዳም የታሰሩ አካላት አሉ። መቼም ወንጀለኛ ነው የተባለውን አካል ፖሊስ ያስራል። ወንጀሉ እስኪጣራ ድረስ የታሰሩ ሰዎች ነበሩ። በጊዜው ከሙስሊሙ በኩል የታሰሩ አካላት ነበሩ። ጉዳዩን ወደ ሰላም ለማምጣት እስረኞችም በዋስ ተፈተው ጉዳዩን የዞኑ ሃይማኖት ተቋማት ጉባኤ ማየት አለበት ብለን የዞን ጸጥታ ቢሮን ጠየቅን፣ የወረዳ ጸጥታ ቢሮን ጠየቅን። የወረዳ ጸጥታ ቢሮም ቢሆን ፖሊሶችም ቢሆኑ የዞን ጸጥታ ቢሮም ቢሆን ፈቃደኞች ሆነው አሁን የታሰረ ሰው የለም። ሁለቱም በኩል ያሉ አካላት እዛው በቦታቸው ሄደው ተከታዮቻቸውን እንዲመክሩ ሁሉ ነገር በሰላም እንደሚፈታ ማሳመን እንዲችሉ ምክር ሀሳብ ሰጥተን የዞን ሃይማኖት ተቋማትን ይሄን ካደረገ በኋላ ጉዳዩን ቁጭ ብለን አይተን ወደ ውሳኔ ደርሰናል። ውሳኔው ግን በጽሁፍ ነው መድረስ አለበት። ይሄ ውሳኔ እስኪሰጥ ድረስ ማንም እዛ አካባቢ ላይ በትዕግስት ውሳኔውን መጠበቅ እንዳለበት፣ የአካባቢውን ሰላም ማደፍረስ እንደማይቻል ተማምነን በዞን ሃይማኖት ተቋማት ደረጃም ቢሆን በጸጥታ ቢሮም ደረጃ ቢሆን በተወከሉ አካላትም ቢሆን መክረን ይሄንን ተልእኮ ይዘን ሄደን አካባቢው አሁን ባለው ሁኔታ ሰላም ነው አሉ። መሆንም አለበት ይሄ ነው፣ መደረግም አለበት ይሄ ነው። በጥል የሚገኘው ትርፍ የለም። እግዚአብሔርን ለማገልገል በእስልምናም ይሁን በክርስትና
ያው ፈጣሪን ለማገልገል የፈጣሪ ቤት ለመስራት ነው። ግን ፈጣሪ እየተጣለን የምንሰራውን ቤት ይቀበላሉ የሚለው ነገር በጣም አነጋጋሪ ነው የሚሆነው፣ ይገርመኛል። ስለዚህ ለፈጣሪ ብለን ከፈጣሪ ጋር መጋጫት የለብንም የሚል መልእክት በዚሁ ነው ማስተላለፍ የሚፈልገው። እየተጣሉ ቤተክርስቲያን መስራት አይቻልም። እየተጣሉ እየተደባደቡ ሰውን እየገደሉ መስጊድ መስራት አይቻልም። መስጊድ ለአምልኮ ነው፣ ፈጣሪን ለማምለክ ነው፣ ለፈጣሪ ጸሎት ለማድረስ ነው። ይህን ጸሎት ይቀበላል ብሎ ማለት አይቻልም። ይሄ የሚሆን ከሆነ የውሸት አምልኮ ነው ማለት ነው። በተመሳሳይ መልኩ በፕሮቴስታንትም ቢሆን በጥል ወንድምን እየጠሉ ከወንድም ጋር እየተጋጩ እግዚአብሔርን እናመልካለን ቤተ እግዚአብሔርን እንሰራለን የሚል ከሆነ ይሄ በጣም እግዚአብሔርን ማታለል እግዚአብሔርን መሸወድ ስለሚመስል ሁለቱም አካላት የዞን ሃይማኖት ተቋማት ጉባኤ የሚሰጠውን ውሳኔ በአንክሮ እየተጠባበቁ እንዲጠብቁ መልእክቴን አስተላልፈው። ኢቭን ይሄን ብቻ አይደለም፣ ይሄ ውሳኔው እንኳን በጽሁፍ ከሄደም በኋላ በትዕግስት ውሳኔው ወይም ውሳኔውን ያልተቀበለው አካል ወደ ቀጣዩ ስቴፕ ይሄዳል ማለት እኛ በዞን ደረጃ ነን ያለነው፣ ወደ ክልል የማሄድ እድሉ አለ። ይግባኝ መሄድ ነው እንጂ እዛ አካባቢ ላይ ውሳኔ ለኔ እንደኔ ሐሳብ አልሄደም ወይ እንደምፈልገው አልተወሰነም ብሎ እዛ አካባቢ ላይ ሁከት ሽብር መፍጠር አይቻልም በፍጹም። ስለዚህ የሁሉም ቤተ እምነቶች በዚህ ልክ ይሄን ተረድተው የዞን ሃይማኖት ተቋማት ጉባኤ የሚሰጠውን አቅጣጫ እየተጠባበቁ የቤተክርስቲያን አባቶች የሚሰጡትን አቅጣጫ እየተጠባበቁ በዚህ ልክ ወደሚቀጥለው ስቴፕ መሄድ ነው። የክልሉም ላያጠግብ ይችላል። የክልሉም ካላጠገባ ወደ ፌደራል መሄድ ነው እንጂ አካባቢው ላይ ረብሻ ችግር የአካባቢውን ገጽታ ማጥፋት በፍጹም ከክርስትናም ከእስልምናም አስተምሮ የማይጠበቅ እንደሆነ ተረድተው እንዲጓዙ እንዲሄዱ በፍቅር እንዲመላለሱ ይገባል የሚል መልእክቴን ለማስተላለፍ ፈልጌ ነው። አዎ እንግዲህ ትልቅ አቅጣጫ ነው ያስቀመጣችሁት። ዋጋ የሚያስከፍል ነው። በእርግጥ ያው ካለባችሁ ኃላፊነት አኳያ ለሰላም ስትሉ የምትከፍሉት ዋጋ በየቤተ እምነታችሁ በየአምላካችሁ ትልቅ ዋጋ የሚያስገኝ ነገር ነው። ከሁሉ በላይ ደግሞ የሃይማኖት ተቋማት በሰላም በፍቅር በአንድነት ተቻችለው ሲኖሩ ይበልጥ ደግሞ አንድነታችንን ያጠናክራል፣ ሰላማችንን የሃይማኖታዊ ተልኳችንን ጭምር ወደምንፈልግበት ምዕራፍ ሊያሸጋግር ይችላልና አሁን ያስቀመጣችሁት አቅጣጫ እጅግ በጣም የሚበረታታ ነው። ምናልባት አንዳንድ ጊዜም አልፎ አልፎ ከዚህ በፊት ወይም ከእናንተ ቀደም ሲሉ የነበሩ የሃይማኖት ተቋማት ጉባኤ የወሰኑት ውሳኔ 3 ዓመታትን ሙሉ ሲንከባለል በመቆየቱ የአፈጻጸም ችግር በማጋጠሙም ነው በቅርቡ ለተፈጠረው ግጭት ምክንያት የሆነውና እናንተ ጊዜ ገደብ አስቀምጣችኋል ወይ? ምናልባት ጊዜ እንዳይወስድ የውሳኔ አቅጣጫችሁን ለማሳወቅ ባጭሩ ጊዜ ያስቀመጣችሁት ሁኔታዎች አሉ ወይስ ምን አዲስ ነገር አለ? እሱን ተከትሎ እንግዲህ ከዚህ ቀደም የነበረው የዞን ሃይማኖት ተቋማት ጉባኤ የወሰኑት ውሳኔ አፈጻጸሙን እንዳያገኝ ከዚህ ከአዲስ ክልል አደረጃጀት ጋር ተያይዞ የዞን ሃይማኖት ተቋማት ጉባኤ ብቻ ሳይሆን በተለያዩ መንግስት ቢሮዎችም ላይ አንዳንድ እንትኖች ይኖራሉ፣ ያው መጓተቶች ይኖራሉ። አዲስ ክልል እንደመሆኑ መጠን የኛም አደረጃጀት አሁን በአዲስ መልኩ ነው የመጣው፣ የክልሉም በተመሳሳይ መልኩ። ስለዚህ ይህንን እንደ ችግር ወስተን አሁን ያለው የተቋቋመው የሀዲያ ዞን የሃይማኖት ተቋማት ጉባኤ እየወሰነ ያለውን ውሳኔ መጠባበቅ ነው። ውሳኔው ደግሞ በእኛ ደረጃ ምንም ጊዜ የምንሰጠው አይደለም። በዚህ በቀጣይ ሳምንት ያልቃል፣ ውሳኔውን እናስተላልፋለን። ውድ ተመልካቾቻችን እንግዲህ የነበረን ከአባታችን ጋራ የነበረን ቆይታ ይህንን ይመስል ነበረ። እንደሚታወቀው እንግዲህ ማህበራዊ ሚዲያ ሁለት ገጽታ አለው። ሰላም በጎ ጎንም አለው፣ እንዲሁም ደግሞ መጥፎ ጎኖችም አሉትና ስለዚህ አዎንታዊ ጎኑን በመውሰድ አሉታዊ ጎኑን ደግሞ በመተው ምርጫው የናንተ ይሆናል ማለት ነው። ማህበራዊ ሚዲያዎች ሁሉ ሰላምን፣ ፍቅርን፣ አንድነትን ሁሉ የሚሰብኩ ናቸው ብሎ መውሰድ አይቻልም። በዚሁ ልክ ደግሞ ስለ ሰላም፣ ስለ አንድነት፣ ስለ ፍቅር፣ ስለ ልማት፣ ስለ ፍትህ ስርዓት በርካታ በጎ ጎኖችን ወይም አዎንታዊ ገጽ ያላቸውን መረጃዎች
የሚያሰራጩ፣ የሚሰብኩ፣ የሚናገሩ፣ የሚያስተምሩ ማህበራዊ ሚዲያ ተጠቃሚዎች እንዳሉም ሁሉ በተቃራኒው መልኩ ደግሞ የሰላም እጦትን የሚሰብኩ፣ አካባቢ ላይ ሰላም እንዳይፈጠር በአንድነት በፍቅር ተቻችሎ የሚኖረውን ህዝብ ሰላም ለማደፍረስ የሚንቀሳቀሱ፣ በዚህም ጥቅም ለማግኘት የሚያስቡ ጠባጫሪ ንግግሮችን፣ መልእክቶችን፣ ምስሎችን የሚያሰራጩ ግለሰቦች አይጠፉምና ከነዚህ እንድትቆጠቡ መልእክታችንን እናስተላልፋለን። እኛም በዚህ የዛሬ ዝግጅታችንን እናጠቃልላለን። እናመሰግናችኋለን።